አላማ ቢስ ከሆነ የትም አትደርስም። በተለይ በዚህ አካሄድ አሁን በሄድክበት ያለው አካሄድ ጧት ትወጣለህ፣ ትገባለህ፣ የሆነ ስራ ትሰራለህ፣ ከዛም በኋላ የሆነ ገቢ ታገኛለህ፣ መኖር ትችላለህ። ግን ትልልቅ ደረጃዎች ብዙዎች የደረሱ ደረጃዎች አደርሳለሁ ተጽዕኖ በአካባቢ ላይ ተጽዕኖ መፍጠር የቻሉ ሰዎች ቦታ አደርሳለሁ ብለህ ከተነሳ ያንን ቦታ መድረስ አይችልም። መኖር ትችላለህ፣ ግን በዚህ አካሄድ የትም አትደርስም። ሰላም ሰላም፣ እንዴት ናችሁ? ይሄንን ቻናል ሰብስክራይብ አድርጉና መልካም ቆይታ አብረን እናደርጋለን። ግን እዚህ ውስጥ ትልልቅ ቃላቶች ስለምናወራ እናንተን የሚያስቀይም ቃላቶች ከሆነ ምናልባት ይሄ ነገር እኔ አካሄዴ እንዴት ነው አካሄዴን መገምገም እችላለሁ ደግሞ ወይስ ደግሞ እየሄድኩበት ያለው ነገሮች ልክ ካልሆኑ መገምገም እችላለሁ ብለህ ያንን ነገሮች መፈተሽ ትችላለህ። ስለዚህ ለምንድን ነው የትም አትደርስም ያለው? አላማ ካለ ትልልቅ ቦታ መድረስ ትችላለህ። አላማ ከሌለ ግን የትም ማይደርስ ይችላል። ለምሳሌ አላማ ቢስ የሆኑና የትም ማይደርሱ ሰዎች ውላቸው ሰርክላቸው ጠዋት ይነሳሉ። ከዛም በኋላ ቲክቶክ ወይ የሆነ ነገር ስክሮል እያደረጉ ይውላሉ። ከዛም በኋላ መስራት የነበረባቸው ስራ ሳይሰሩ ይውላሉ። ማድረግ የሌለባቸው ነገር እያደረጉ ይውላሉ። ያለ አቅጣጫ ይውላሉ ማለት ነው። ስለዚህ የትም እንደማይደርሱ እናንተ የሚያሳየው ስንት ፖይንቶች ዛሬ ነግራችኋለሁ። ወደ 4 ፖይንቶች ነግራችኋለሁ። 4 ፖይንቶች ራሳችሁ ጋር አለ ወይስ የለም የምትሉት። አንደኛ ላይ ምቾት መውደድ። ምቾት መውደድ በጣም ገዳይ ነገር ነው። ምቾቱን የሚወድ ሰው ትልቅ ቦታ መድረስ አይችልም። የሚፈልገው ህይወቶችን ሁላ አሳካለሁ እኖራለሁ ብሎ የተነሳለት ነገሮችን ማሳካት አይችልም። ለምን? ምቾት ወዳድ ነው። ምቾት ወዳድ ሰው ምንም ነገር እንዲነካበት አይፈልግም። ሁሌ እዛው። ወዳጄ አሁን ባለበት ከቀጠልክ የትም አትደርስም። የትም ገቢ ሁኔታን ይኸው፣ አዋዋልን ይኸው፣ ሀቢትን በየቀኑ በሰርክል የምታደርገው ነገሮችን ይኸው፣ አነጋገርን ይኸው፣ አስተሳሰብን ይኸው፣ አዋዋልን ሁሉ ነገርን ይኸው። ምቾት ከሆነ ምቾት ገዳይ ነገር ነው። የትም መድረስ አይችልም። ስለዚህ ሁሉ ነገር እንዳማረብህ ይቀራል ምቾት ከወደድክ። ትልልቅ ደረጃ ላይ የደረሱ ሰዎችን ነው እንቅልፍ አጥቶ፣ ለምሳሌ በተለይ ወጣት ከሆነ 18 እስከ 40 እስከ 30 መሃል ውስጥ ከሆንክ እንቅልፍ የምታበዛ ከሆነ የትም ትልልቅ የኛ አባቶችን ይወስቲ ስንት ሰዓት ይተኙ ነበር? ስንት ሰዓት ጠዋት ይነሱ ነበር? እንቅልፍ አይተኙም። የጠዋት በተለይ እንቅልፍ እንዴት አባቱ ይጣፍጣል። እደርሳለሁ ጠዋት እንዲህ አይነት ስራዎች እሰራለሁ ብለህ አቅደህ ስትተኛ ጠዋት መነሳት እንዴት እንደሚደብር። ያ ምቾት ከወደድክ የትም መድረስ አይችልም። ያ ነው የትም መድረስ እንደማትችል የምነግርህ ምቾት መውደድ። ስለዚህ ህይወት በዚህ ከቀጠለች አንተ በምቾት ቀጠና ራስህ ምቾትን አስጠብቀህ ምቾት እንዳይነካብህ ከቀጠልክ የትም መድረስ አይችልም። ለምሳሌ አንተ እንድትነሳ ወጋ የሚያደርግ ጓደኛ ራሱ ካለ ያን ጓደኛ ትጣላለህ ወይ ትርቀዋለህ። ለምን? አንተ ምቾት ውስጥ ሆነ ስልክን ስክሮል እያደረግክ የምትውል ከሆነ ጓደኛ አረ ስራ እንደዚህ ነገር አድርግ እንዲያርግ ብሎ አንተ ከምቾት ቀጠና ወጥተህ ትልቅ ደረጃ እንድትደርስ የሚገፋፋ ጓደኛ ራሱ አትፈልግም። ለምን? ምቾት ወዳድና አንተ ምቾትን ወደ ትልቅ ደረጃ መድረስ አችልም። ቁርጡን ልንገርህ ዛሬ ቃላቶቹ ከባድ ሊሆኑ ይችላሉ፣ ግን አካሄድና አዋዋል ያስታውቃል። ትልቅ ደረጃ ትልቅ ቦታ የምትደርስ አዋዋልን ከቀየርክ ምቾትን ከቀየርክ ማለት ነው። ሁለተኛ ደግሞ ዲሲፕሊን ማጣት፣ ስነ ስርዓት ማጣት። አንድ ነገር ትጀምራለህ፣ የጀመርከው ነገር በቀጣይነት አለመስራት ማለት ነው። ዛሬ ትሰራለህ፣ ነገ ያልተመቸኝ እንትልና የሆነ ቦታ ትውላለህ። አቅጣጫ እዚህ ጋር ነው፣ አንተ የምትውለው እዚህ ጋር ነው። ያስቀመጥከው ዲሲፕሊን ያንን ቦታ ጋር እንድደርስ ስነ ስርዓት የለም ማለት ነው። ያ ስነ ስርዓት ስለሌለ ትልቅ ደረጃ መድረስ አይችልም። ስለዚህ ምን ያስፈልጋል? ዲሲፕሊን። ቢመችም ባይመችም ያንን ተግባር ግዴታ ማድረግ አለብህ። ስለዚህ የትም መድረስ እንደማትችል የምነግርህ ዲሲፕሊን ከሌለ ነው። ዛሬ ትጀምራለህ፣ ነገ ታቆማለህ፣ የሚቀጥለው ደግሞ ሌላ ተግባር ጀምራለህ፣ የሚቀጥለው ሌላ ነው። በቃ ወዚህ ግብግብ ያለ አቋም የሌለ ሰው ደግሞ የትም አይደርስም።
ወላዋይ እጥፍ ማለት ነው። ሰለሜ ለማደ የትም። ስለዚህ ምን ማለት ዲሲፕሊን ሊኖር ይገባል ማለት ነው። ትልቅ ቦታ ለመድረስ ዛሬ እዛ ጋር ታይተ ነገ እዛ ጋር የምትታይ ከሆነ አንተ የለም ስነ ስርዓት የለም ማለት ነው። ሶስተኛ ደግሞ የትም መድረስ እንደማችል ይሄ ምልክቶችን ራስ ጋር ካየ ማስተካከል ትችላለህ። ባይዘው እድል አለ። መረበሽ። ሶስተኛ ደግሞ መረበሽ ማን ነው? ምኑ ነው የሚረብሸው? ዝም ብለህ ሶሻል ሚዲያ ላይ የሆነ አጀንዳ ሲፈጠር አንተ አጀንዳን እየተነተንክ መዋል። ለምሳሌ ኤከሌ ታሰረ እኮ ኤከሌ እንዲሆነ እኮ ቲክቶክ ላይ ያየ ምክንያት ለምሳሌ ትልልቅ አርቲስቶቹ ታሰሩ እኮ ያንተ ህይወት ጋር ምንም አይመለከትም። ምንም የማይመለከት ነገር አጀንዳ ፈጥረ እየተረበሽክ መዋል። ጧት ተነስተ ስክሮል እያረክ ተረብሼ መስራት ያለብህ ስራ ሳሰራ ተረብሼ ኤነርጂ አተ ዱካካም ሆነ። ከእንቅልፍ ተነስቶ እንዴት በሶሻል ሚዲያ ሰው ዱካካም ይሆናል? ኤነርጂ ኃይልን ሙሉ አሟጠ ጨርሰህ ማለት ነው። ስትነሳስ ምንም ኃይል የለም። ስለዚህ የትም መድረስ አይችልም። በዚህ ሁኔታ ከቀጠልክ ስክሮል እያረክ የምትል ከሆነ አበደን ልንገርን ቁርጥ የትም መድረስ አይችልም። ያለን ሁሉ ኃይልን ጨርሰ ስትነሳ እኮ ማዛጋት ካልጋ እንደተነሳ የሆነ ስክሮል እያረክ ውለ ማዛጋት። ከዛስ ኃይልን ጨርሳል ወዳጅ የት ነው የምትሄደው? ማን ይቀበል? እሰራለሁ ያልኩ ስራ ራሱ ሳሰራ 2 ሰዓት 3 ሰዓት 4 ሰዓት ጨርሰ ተነስተሃል አንተ። በዚህ ሁኔታ ወዳጅ ህይወትን መቀየር ትችላለህ? በተአምር መቀየር አትችልም። የትም አትደርስም ያልኩት በዚህ ምክንያት ነው። መቀየር አለብህ ግዴታ። በቃ አላማ ያለ ሰው ከሆንክ አላማን ለማሳካት ይሄንኝ ነገሮች መቀየር አለብህ። ትልልቅ ቦታ የደረሱት ስኬታማ ጉንቱ የተባሉ ሰዎች እስቲ ስክሮል እያደረጉ ነው ሙሉት፣ ዱካካም እየሆኑ ነው ሙሉት። ልክ ጠዋት እንደተነሱ ማታ አቅዶ የተነሱ ፕላን አድርጎ የተኙትን ጠዋት ወደ ተግባር ይቀጥላሉ እንጂ ስክሮል እያደረጉ ሰዓታቸውን አባክኑ። ስለዚህ ሶስተኛ መረበሽ፣ በያዝኮ ስልክ መረበሽ ማለት ወዳጄ የትም አትደርስም በዚህ ሁኔታ ያቀጠልኩ። አራተኛ ከኃላፊነት መሸሽ። ባይዘው አሁን ህይወትን ካወቅክ በኋላ ነፍስን ካወቅክ በኋላ አሁን ከየት እንደመጣና አሁን የደረስክበት ድረስ ሙሉ በሙሉ ኃላፊነት መውሰድ፣ ወደ ሰው ማላከክ ማለት ነው። ኃላፊነት አለመውሰድ የትም አደርስ። ማድረግ ያለብህ ኃላፊነት መውሰድ አለብህ። ኃላፊነት ይሽሽ ህይወትን መቀየር አይችልም። ትልልቅ ማርሽ የቀየሩ ሰዎች ባይዘው ህይወቴ እኔ ነኝ የፈጠርኩት ብሎ አሁን በህይወቴ ውስጥ የሚታዩ ነገሮች ሁሉ የፈጠርኩት በእኔ ምክንያት ነው ብሎ ኃላፊነት የወሰዱ ናቸው። ኃላፊነት የሚሸሹ ሰዎች እንዴት ያደርጋሉ መሰለህ? የሆነ ስራ ትጀምራለህ፣ ካልተሳካለህ ያ ስራ አማክሬ ጀመርኩ እሱ እኮ ነው እንዲያደርገኝ እሱ እንዲ አርግ ባይለኝ ኖሮ አላረግም ነበር። ያላክካል። ጓደኛ እንዲህ ስለሆነች እኮ ነው፣ ወንድሜ እንዲህ ስላረገኝ እኮ ነው፣ ቤተሰቡ ስላረዳኝ እኮ ነው። እንዴና ወዳጅ አሁን የደረስክበት ቦታ ሁሉ የደረስከው ባንተ ውሳኔና ኃላፊነት ሙሉ በሙሉ መቀበል አለብህ። ኃላፊነት የሚሸሽ ከሆነ የትም አትደርስም። ኮሽ ባለ ቁጥር የሆነ ሰው ጋር ጉዳዩን እያላከክ ማለት ነው። ስለዚህ እነኚህ ነገሮች ህይወት ውስጥ የሚታዩ ከሆነ ሲደብርም ለጓደኛ እያላከክ ደስ ሲልም የሆነ በሁኔታዎች ሁላ መረበሽ ማለት ነው። በቃ ኃላፊነት ለሰው ጋር ማላከክ ወዳጄ 100% ኃላፊነትን ስትወስድ ነው ህይወትን መቀየር የሚችለው። ስለዚህ ምን ላድርግ በዚህ ሁኔታ ቀጠልኩ ህይወት የትም መድረስ እንደማልችል ገባኝ የምትል ከሆነ ማለት ነው እነኚህ ነጥቦች ያንተ ህይወት ውስጥ ካሉ ምን ማድረግ አለብኝ? አንደኛ ማድረግ ያለብኝ ከምቾት ቀጠና ለቀ ውጣ። ምቾት ቀጠና ውስጥ ሆነ ይለወጣሉ ማለት አበደን የለም። ምቾት ቀጠናው ለቀ ውጣ። አንደኛ ማድረግ ያለብህ ህይወቴ ተሻለ ማድረግ ከፈለክ ምቾት ቀጠና ለቀ ውጣ። ሁለተኛ ያስቀመጥኩ ስራ ሰራለሁ ብለ በቀጣይነት ቢመችም ባይመችም በዲሲፕሊን በቀጣይነት መስራት። ቢመችም ባይመችም ቢከፋም ባይከፋም ቢዘንብም ፀሐይ ቢሆንም ቀጣይነት ያለው ስራ ለመስራት ዲሲፕሊን ሊኖር ይገባል። ሶስተኛ
ማታ አቅዴ ተነሳ፣ አቅዴ ተኛ፣ ጠዋት ስትነሳ ወደ ስራ ግባ እንጂ በነገሮች በመጣ ሁሉ ነገር መረበሽ፣ በስልክ መረበሽ የለብህ። አራተኛ 100% በህይወቴ ውስጥ የሚሆኑ ነገሮች ሁሉ ኃላፊነት ወስዳለሁ። ህይወቴን ኤ እስከ ዜድ እኔ የሚቀርጸው እኔ ራሴ ነኝ። ኃላፊነት አለብኝ። ብዙ ነገሮች እየጠበቁኝ ነው። ቤተሰቤ እኔን ስኬት እየጠበቀ ነው። ወንድሞቼ ሙሉ ነገሬ እኔን ስኬት እየጠበቁ ነው። ስለዚህ በህይወቴ በጣም ትልልቅ ኃላፊነት አለብኝ። ኃላፊነቴን እወጣለሁ ብለህ በህይወቴ ላይ ኃላፊነት ከወሰድክ የትም አትደርስም ብሎ ጣት የሚጠቁሙ ሰዎች ገልብጠህ ትልቅ ቦታ ደርሰህ ለብዙዎች ምሳሌ መሆን ትችላለህ። ቻናሉ ሰብስክራይብ አድርጉ፣ ለብዙዎች አጋሩ። ወዳቸዋለሁ። የሆነ ነገር እንዳተረፍክ እርግጠኛ ነኝ። እስከዚህ ድረስ የቆየኸው አለ ምክንያት አይደለም። መልእክቱ አንተ ጋር መጥቶ ነው የሆነ ነገር እንድታስተካክል። ወዳቸዋለሁ።